ኢትዮጵያ ውስጥ ዶሮ እንበላለን የምንለው ከዚህ ቀደም ዶሮ ሳይሆን ሽንኩርት ነው የምንበላው። እርለት የዶሮ ወጥን ያጣጣሉበት ቀዳሚው ነው። ኢትዮጵያ ውስጥ ዶሮ እንበላለን የምንለው ከዚህ ቀደም ዶሮ ሳይሆን ሽንኩርት ነው የምንበላው። ሽንኩርት ውስጥ ትንሽ ዶሮ ጨምረን ከዛ ዶሮ በላን እንላለን እንጂ ፕራይመሪሊ የሚበላው ሽንኩርቱ ነው። እንጀራ በማብኳት በመጋገር ያን ፕሮሰስ ዶሮ ሽንኩርት ሲከትፍ መዋል ያ አድካሚ ስራ ተገቢ አይደለም። ምግብ ለመኖር ብቻ ነው የሚበላው፣ ለመብላት አይኖርም። ለመኖር የሚያስፈልገንን ፈጠን አድርገን ከቀመስን በኋላ ወደሚቀጥለው ስራ ነው መሮጥ ያለብን እንጂ ራሱ ምግቡ ስራ ሆኖ እናቶች ለሊት ተነስተው ሲያቦኩ ሲጋግሩ ሽንኩርት ሲከትፉ ከዚህም አልፎ ጠቅላይ ሚኒስትሩ የኢትዮጵያ ኦርቶዶክስ እምነት ተከታይ ኢትዮጵያውያን እንደ ባህላዊ ትውፊት የሚያዩት የሆያ ሆዮና የአበባየሆሽ ግጥም መቀየር አለበት በማለት ትዕዛዝ ሲሰጡ መሰማቱም አይዘነጋም። ተረትና ምሳሌዎቻችን ሆያ ሆዬና አበባየሆሽ ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት። እሱ መጥፎ መርዝ ነው ልጆች ውስጥ የሚገባው። ያ ግጥም ካልተቀየረ ውስጡን እየገባ ሄዶ ጥፋት ያመጣል።